ቤርን እየደበረኝ ምን ማለት ነው? ቀይ ከፈለካ ይቀረጽ ምንድነው? ወዴት ነው? እንዴት ናችሁ ፋሚሊዎች የዩቲዩብ ተከታታዮቻችን? እንግዲህ ሰሞኑን በጣም እየመጣ ነው በዩቲዩብ እናንተ ሰብስክራይብ፣ ላይክ፣ ሼር ምናምን ነገር እንዳይረሳ። ዛሬ ምንድነው የምናደርገው? ናርዲን ነው ኢንተርቪው እናደርጋለን ተባብለናል ሁለታችንም። ያው እስካሁን በትዳር ባሳለፍንባቸው 2 አመታት የራሳችንን ደካማ ጎን ኢንተርቪው እንደራረጋለን ተባብለን ነበር። ነገር ግን ሆን ብዬ የሚያናድዳትን ያላደረገችውን ነገር እናገራለሁ። ከዛ እንግዲህ የምታሳየውን ሪአክሽን አብረን እናያለን። አብራችሁን ቆዩ። አይ እንግዲህ ፋሚሊዎች ዛሬ በጠየቃችሁ መሰረት ስለ ትዳር 2 አመት ሆነን በትዳር እና በዚህ 2 አመታት ያሳለፍናቸውን ነገሮች ሼር እናረጋቸዋለን ምናምን ብለን ነበር። በተሰጡን ኮሜንቶች መሰረት አንዳንድ ጥያቄዎች እየተጠያየቅን እንቀጥላለን ማለት ነው። ምን ያጠየቅሽ ነው የምትጠይቀው? እንግዲህ ምንድነው እስካሁን ስንኖር አብረን ከኔ ደካማ ጎን ጀምር እስካሁን ያሳየሽው በትዳር ማለት ያሳየሁት እኔ ደካማ ጎን። ኦኬ እሺ። ስለዚህ ካንተ ጀምርና ከዛ ይቀጥላል እያለ ያ እንትን ያንቺ ደካማ ጎን ነው የምናገረው። አንቺ ንገሪኝ እኔን ደካማ ጎን። እሺ እንግዲህ እድል ስለሰጠኝ አመሰግናለሁ። እሺ ብዙ አሉ። እሺ ያው እሺ ሰው ነው ድክመት አለበት ምናምን ያው አንዳንድ መጠላቸው የሱ ባህሪዎች ሊኖሩ ይችላሉ። ግን እግዚአብሔር ይመስገን ያው ብዙ የሚያስቸግር ባህሪ የለውም። አንዳንዴ ከዚህ በፊት የሆነ ኢንተርቪው ላይ ማውርቻለሁ። ቤቱኛ የሆነ እቃ ይዘህልኝና ምናምን ስለው ቤት ከመጣ በኋላ ማለት ነግሬው እሺ አመጣለሁ ምናምን ብለኝ ይረሳዋል። በቃ ይረሳዋልና በቃ ቤት ሲመጣ በጣም ነው በሱ ነገር የምናደደው። ያው ከዛ ያለፈ ትልቅ ነገር የለም እውነት ነው የምናገር። አንዳንዴ ደግሞ ጠዋት በመነሳት ጠዋት ላይ አይነሳም። የሆነ ቦታ ምናምን ቀጠሮ ኖሮ ምናምን ስንሄድ ቶሎ ከእንቅልፍ አይነሳምና ያው በርግጥ ማታ ያመሻል። ለዛ ነው ግን እሱም ያው የሱ ድክመት ነው ብዬ ልወስዳቸው የምችላቸው ነገሮች ናቸው። ያው ሁሉም ጋር ደግሞ አለ እንደ ትልቅ ጸብ ሆኖ ሳይሆን ያው የሱ ድክመት ብዬ ማስባቸው ናቸው። ሌሎቹ ግን ጥቃቅን ነው እንዲ ሚዲያ ላይ የሚወራ አይደለም። ያኔ ይሄ ነው የረሳሁት ካለ ግን ወይኔ የሷ ድክመት ደግሞ እስካሁን ካየሁት በዚህ 2 አመት ውስጥ በጣም ሰነፍ ነች። ያው እውነቱን አይደል የምንናገረው በጣም ሰነፍ ነችና በቃ በተለይ ለምሳሌ አንዳንድ ነገሮች ለምሳሌ ስፖርት ያው እኔ እንደምትዩኝ አይደለም በደንብ ነው ስፖርት የምሰራው። እንደ ትንሽም እንኳን ባልንቀሳቀስ ኖሮ ከዚህ በላይ ነበር የምወፍረውና እሷ ደግሞ ጭራሽ አትፈልግም መስራት ምናምን እንደዚህ። አሁን በጣም ሳገባት እንደዚህ አልነበረችም ታውቃላችሁ። ምን ቆይ አንዴ ልንገራችሁ አይደለም ይወራ በጣም ወፈረችና እኔ ደግሞ እንደዚህ ስትወፍር ማየት አልፈልግም ስፖርት ስሪ ምናምን ስላል እንዴ ለምን እንዳወራና ከፈለግሽ ካታረጊዋለሽ ግን በቃ እውነታው ነው ያለው ነገር። እንዴ በጣም ሰነፍ ነሽ አይደለም ለኔ ሳትለኛው እንዴ ቀጥታ ሚዲያ ላይ የምታወጣው እውነት አይደል እንዴ አንቺ ማለት እኮ ይተበቅብኝም አይደለም። አሁን የተናገርኳቸው ነገር ከዚህ ላንተም አውርቻለሁ አይደል? ለሚዲያ ብቻ ሳይሆን ላንተም አውርቻለሁ አይደል? ይሄ ደግሞ እውነታ ነው ያለው እውነታ ነው እኮ ለምን ማለት ለኔ ሳታወራ ነው ቀጥታ ወደ ሚዲያ የምታወጣው? እውነታ ነው ታዲያ ምን ላድርግ እኮ እውነታ ቢሆንስ ታዲያ ለኔ ምንሽ ነገርከኝ? ለምን መናገር ያስፈልጋል እንዴ? እኮ ስንፍናሽ እኮ ያለ ባህሪሽ እኮ ነው አብረሽ የምትኖሪው ነገር ነው እኮ እና እግዚአብሔር ነው ባይሳከረው አረፍ ለዛት ነገር ጀመር እንትን ከታርገውና ድጋሚ ጀመር እንዴ? ለምንድን ነው ድጋሚ ምን ጀመረ? ይሄ ምንም ድጋሚ የሚጀመር ነገር የለውም። ሰነፍ ነሽ ነው እንዴ? ምን ማለት ነው? ሰነፍ ነሽ ነው ጌታም በል እንዴ? ቀልድ ምናምን እንዴ? የእውነቴን ነው እንዴ? ሳገባሽ እንደዚህ አልነበርሽም። በጣም እንትን ነበርሽ ምናምን። አሁን ግን በጣም ወፈርሽ ምናምን። ሰነፍ ነሽ ስራዎች ላይ ምናምን ቶሎ ተስፋ ትቆርጫለሽ። በቃ ምንም ትጋት ምናምን አላይብሽም ህይወት ላይ ምናና እኔ ደግሞ በጣም እየደበረኝ አባ ከልብክ እያወራክ ነው? ያው ከልቤ ነው እንዴ? እውነታውን አይደል እናወራለን ተባብለን ቁጭ ያለው ለመሰካከስ አይደለም ማመቼ ማለት ለኔ ሳትነግረኝ እንደዚህ አይነት ነገር ታወራለህ ለሰው? እንደዚህ ድክመት ቢኖርብኝ እንኳን ለኔ አታወራኝም?
ምን ማለት ነው እንዴ? እውነታውን እኮ ነው እየተናገርኩ ያለሁት እኔ እውነታውን ነው እኮ እየተናገርኩ ያለሁት። ሰነፍ ነሽ እና አሁን እያሳየሽ ያለው ባህሪ ምንም እየተመቸኝ አይደለም። በቤት ውስጥ በጣም ደብሮኝ በኢየሱስ እግዚአብሔርን አባዬ እውነት ደብሮኛል እንዴ? እኔም ደብሮኛል እኮ የእውነት እግዚአብሔርን እየደበረኝ ምን ማለት ነው? አይቀረጽ እንዴት በዚህ ትለኛለህ እንዴ? ታዲያ እኔ አሁን እንዲደብርሽ ምናምን ፈልጌ አይደለም፣ ግን በቃ ያለው እውነታ ነው። እኔ ምን ላድርግሽ ማለት እኔ ደግሞ ታውቂያለሽ የልቤን ነው የምናገረው። ምንድነው? ወዴት ነው? እኮ ነይ እሺ እንጨርሰው። ነይ እንጨርሰው። ከዛ ቪዲዮ መስራት ማለት ነው። ፕራንክ ላደርግሽ ብዬ ነው። ጌታ ነኝ ሲጀመር ሰው እኮ የምር እኮ መስሎ እንዴት እንደዛ ያለ የእውነት የምር አይደለም። ቀልድ እንዴት እንደምወድሽ ምናምን ታውቂያለሽ። ተሳክቶልኛል። ነግሬያችሁ ነበር እንደማስለቅሳት። ተሳክቶልኛል። ምን ልናገር? ውሸት ነው ልበል? እሺ ጋይሶች አሁን ያወራነው በጠቅላላ እውነት ነው። እሺ ውሸት ነው በሙሉ ውሸት ነው። እንደዛ አይደለችም። በጣም ታታሪ፣ በጣም ለፋተኛ አልሳካላት ብሏት እንጂ ፕሮቶን በቅርቡ ትቀንሳለች። እቻ አበደ ነው። እንወዳቸዋለን።